ከዛ ወደዚህ ነው። እኔ ሰላም እባላለሁ። ቃል ኪዳን። እኔ ህሊና እባላለሁ። እዚህ ሀገር መተን እንዴት ሰትል ማድረግ እንደምንችል ማረፊያ መፈለግ አይ ገስ የሁላችንም ኤክስፒሪየንስ ይለያያል። እኔ ፋሚሊ ነበረኝ፣ ቤተሰብ ጋር ነው የተቀመጥኩት። እዛው ቲም ውስጥ የነበረ ፕሮፌሰር ነው። ለ4 ወር እሱ ጋር ተቀመጥኩ። ከዛ ነው ትራንዚሽን ያደረኩት። ሆነ ያህል ድረስ ሊረዷችሁ ይችላሉ፣ ግን አብዛኛውን ነገሮች ራሳችሁ ካለ if they're rich, I'll recommend እኔ ማደርገው in my personal experience ባልታወቀ ገና ፊገር አውት ባልተደረገ ስታተስ ላይ ከሆነ ዴፊኒትሊ አሜሪካ ምንም ነገር የሚደበቅ ነገር የለም። ሁሉሽን ደሞዝሽን ምንሽን ሁሉ ማሳየት አለብሽ። በቃ አዲስ ትራንዚሽን ለሚያደርጉ ሰዎች አበሻ ሱቆች ላይ ራሱ አከራዮች ላንድ ሎርዶች ያስቀምጣሉ። ቢኮዝ አበሻ ሰው ብቻ የሚፈልጉ አከራዮች አሉ። አበሻ ወዳለበት ቦታ እሱ በጣም ትክክል ኢምፖርታንት ከሩቅ ማለት አየሁ በዛ ሁላ አይቼዋለሁ